የናዚው ሐኪም መጨረሻ በኢትዮጵያ ሰዎች በድብደባ በመርዝ በሥራ ብዛትና ድካም በየቀኑ በሚረግፉበት የሞት ካምፕ ውስጥ የጭካኔ በትሩን አሳርፏል። በመርፌ ሰውን እንዴት በቶሎ መግደል እንደሚቻል ሳይታክተው ተመራምሯል። በጥናቱ አዲስ የሞት መንገድን ለገዳዮች አስተዋውቋል። ሰውየው ዶክተር ካርል ባቦር ይባላል። ካርል ባቦር ዓለም መቼውንም በማይረሳው የአይሁዳውያንና የጂፕሲዎች ጭፍጨፋ ወቅት እጆቹ ጭካኔ ላይ የሰለጠኑ ልቡ በክፋት የተሞላ ገዳይ ነበር። የናዚ የጦር ወንጀለኞችን ለፍርድ የሚያቀርበው ችሎት ደጋግሞ የፈለገው ነፍሰ በላው ሐኪም በኢትዮጵያ ተሸሸገ። ነገር ግን የገዛ ሚስቱም ጨከነችበት። እንደ አውሮፓ አቆጣጠር በ1952 እስከ 1960 በሚኒሊክና ባልቻ ሆስፒታል በሐኪምነት ሰርተዋል። የሚያክምበት ቦታ ራስ ደስታ ሆስፒታል የሚለውን ስም ከመያዙ በፊት ሐኪም ቦራ ተብሎ ይጠራ ነበር። ምክንያቱ ደግሞ ሐኪም ቤቱን በባለቤትነት ሲያስተዳድር የነበረው ኦስትሪያዊ የሕክምና ዶክተር ካርል ባቦር ስለነበረ ነው። የሀገር ሰው ባቦር የሚለውን ስም ወስዶ ላምና በሬዎቹን በሚጠራበትና በሚያውቀው አጠራር ቦራ ብሎ የሰየመው ሳይሆን አይቀርም። በዘር ማጥፋት ወንጀል በጥብቅ የሚፈለገው ይህ ሰው ለ13 ዓመታት በኢትዮጵያ ምድር በነፃነት ተመላልሷል። ለመሆኑ ዶክተር ካርል ባቦር ማን ነው? ካርል ባቦር እንደ አውሮፓ አቆጣጠር ነሐሴ 23 ቀን 1918 በኦስትሪያ ዋና ከተማ ቪየና ተወለደ። በወጣትነት ዘመኑ በጣሊያንና በጀርመን የፋሽዝም እሳት እየተንቦገቦገ ነበር። ካርል ባቦር በአፍላ ዕድሜው ላይ ሳለ የአዶልፍ ሂትለርን ናዚ ፓርቲ ተቀላቀለ። በኋላም የናዚ ጥበቃና መች ስኳድ በሆነው ሹትስታፈር ወይም ኤስኤስ ውስጥ ተመድቦ መስራት ጀመረ። በጀርመን ሀገር የሕክምና ትምህርቱን እንዳጠናቀቀ በሐኪምነት ስም በሰው ማጎሪያ ካምፖች ተመደበ። በዚህ መሰረት ነው ዶክተር ካርል ባቦር እና ግሮስን ሮዘን የእስረኛ ማጎሪያ ካምፕ የተገናኙት። የዶክተር ካርል ባቦር ሚና በግሮስን ሮዘን ካምፕ ናዚ ጀርመን በፖላንድና በአካባቢው ሀገራት አይሁዳውያንና ሌሎች ፓርቲው የሚያሳድዳቸውን ህዝቦች የሚያጉርበት ካምፖች ሰርቶ ነበር። በዚህ መሰረት እንደ አውሮፓ አቆጣጠር በ1940 ግሮሰን ሮዘን የእስረኛ ማጎሪያ ካምፕ በፖላንድ ውስጥ ተቋቋመ። ካምፑ የመጀመሪያውና ግዙፉ የሳንስ ሃውሰን ንዑስ ካምፕ ነበር። ነገር ግን በ1941 የግሮሰን ሮዘን ራሱን የቻለ እና በራሱ የሚተዳደር ካምፕ ሆነ። ካምፑ በኋላ ዋና በመሆን በስሩ ተጨማሪ 100 በላይ ንዑስ ካምፖች ነበሩት። በዚህ ካምፕ ውስጥ ናዚ ጀርመኖች መጥፋት አለባቸው ብለው የተነሱባቸውን አይሁዳውያንና የጂፕሲዎች እስረኞችን በድንጋይና በመሳሪያ ፋብሪካዎች በከባድ ጉልበት እንዲሰሩ እና በድካም ብዛት እንዲሞቱ የሚደረግበት ቦታ ነበር። በግሮሰን ሮዘን ማጎሪያ ካምፕ ውስጥ የነበሩት በ10 ሺዎች የሚቆጠሩ ሰዎች በረሃብ፣ በድብደባ፣ በመርዝ፣ በሥራ ብዛትና ድካም በየቀኑ የሚረግፉበት የሰው ቄራ ነበር። በማጎሪያ ካምፕ ውስጥ በግምት ከ40 ሺህ በላይ እስረኞች እንደሞቱ ይገመታል። በዚህ ለሰው ልጆች ምድራዊ ሲኦል በሆነ ቦታ ነው እንግዲህ ዶክተር ካርል ባቦር የናዚዎች ሐኪም ሆኖ ሲያገለግል የነበረው። ሰውየው በዚህ ካምፕ ውስጥ የሚያውቀውን የታመመውን የመፈወስ የሕክምና ስራ አይደለም ሲሰራ የቆየው። በካምፑ በነበረው ቆይታ በመርፌ እንዴት ሰውን በቶሎ መግደል እንደሚቻል ሳይታክተው ተመራምሯል። በሰው ልጆች ላይ ሊደረጉ የማይገባቸውና የተከለከሉ ሙከራዎችም ጭምር አካሂዷል። በዚህም ብዙ ታሳሪዎችን መርዛማ መርፌ እየወጋ ገድሏቸዋል። በማጎሪያ ካምፕ ውስጥ ግፍና ስቃይ ሲደርስባቸው የነበሩና በኋላም በሕይወት የተረፉ እስረኞች በሰጡት ምስክርነት ዶክተር ካርል ባቦር በ10 ሺዎች የሚቆጠሩ ሰዎችን ሞትና ስቅየት ቁልፍ ሚና ተጫውቷል። ሰውየው እስረኞችን ፌኖል ለተባለ መርዛማ ንጥረ ነገርና ሌሎች መድኃኒቶች በመርፌ እየወጋ ይገድል እንደነበር አረጋግጠዋል። ካርል ባቦር በረሃብ በበሽታና በድብደባ የደከሙ እስረኞችን ሕክምና በሚል ስም ወደ ሞት ይልክ ነበር ብለዋል። ባጭሩ ሰውየው የሞት መልአክ ነበር። ካርል ባቦር ከግሮሰን ሮዘን በመቀጠል በዳካውና ናትስቫይለር ሽትሩሾፍ ማጎሪያ ካምፖችም ሰርቷል። በዳካው የእስረኛ ማጎሚያ ካምፕ ውስጥ ባዮኬሚካል ቫይረስ ስቴሽን የተባለ የሙያ ማዕከል ውስጥ መስራቱ ይነገራል። በሳይንስ አሰራር በባዮኬሚካልና ሌሎች ሙከራዎች በአይጦች እና ሌሎች እንስሳት ላይ ነው ሙከራ የሚደረገው። ማዕከሉ በዋናነት እስረኞችን እንደ አይጥ ሙከራ ሲለማመድባቸውና ሲገድላቸው ነበር። እነዚህ ሙከራዎች ከፍተኛ ህመምና ሞት አስከትለዋል። እንደ አውሮፓ አቆጣጠር ከ1939 እስከ 1945 የተካሄደው እና ሁለተኛው የዓለም ጦርነት ተብሎ የሚጠራው እነ ፈረንሳይ፣ እንግሊዝ፣ ሩሲያና አሜሪካ ያሉበት የአሊያንስ ጎራ ጀርመንና አጋሮቿን አሸነፈ። የናዚ ቁንጮ አዶልፍ ሂትለር ራሱን አጠፋ። በርካታ ከፍተኛ የጦርና የፖለቲካ አመራሮች ሲገደሉ፣ ሌሎቹ ማንነታቸውን ለውጠው ወደ ሌላ አህጉራት ሸሹ።
እጃቸውንም የሰጡ ነበሩበት። ዶክተር ካርል ባቦር በፈረንሳይ ጦር ተይዞ በዘር ማጥፋት ወንጀል ዘብጥያ ወረደ። ሆኖም በ1950 ላይ ከእስር ቤት አምልጦ ወደ አገሩ ኦስትሪያ በድብቅ ገባ። ማንነቱን ቀይሮ የሕክምና ትምህርቱን ስፔሻላይዝ አደረገ። ለጥቂት ዓመታት በሐሰተኛ ማንነት በነፃነት ኖረ። አንድ ቀን ታዲያ በግሮሰን ሮዘን እስር ቤት ታስሮ የነበረ እና በሕይወት የተረፈ ሰው ዶክተር ካርል ባቦር መሆኑን አውቆ ለፖሊስ ጠቆመበት። ሆኖም ዶክተሩ እንደተጋለጠ ስላወቀ በፍጥነት ኦስትሪያ ተሰወረ። የናዚ የጦር ወንጀለኞችን ለፍርድ የሚያቀርበው የኑረምበርጉ ችሎት ሰውየውን ለመያዝ ቢጥርም ሊሳካለት አልቻለም። ዶክተር ካርል ባቦር በመጨረሻ አገር አቆራርጦ ኢትዮጵያ ገባ። እንዴት እንደገባ ግን ምንም መረጃ የለም። በ1950ና 1960ዎቹ ኢትዮጵያ የሕክምና ባለሙያ እጥረት ነበረባት። ኢትዮጵያ ለመሸሸጊያነት እንዴት ሊመርጣት እንደቻለ እስካሁን የተገኘ መረጃ የለም። ሆኖም ኢትዮጵያ የአውሮፓውያን ሐኪሞች በቀላሉ ሊቀጠሩባት የሚችሉባት ሀገር ነበረች። ይህ ሁኔታ ለዶክተር ካርል ባቦር አመቺ መደላደል ፈጠረለት። ከአሳዳጆቹ በሺህ ማይሎች ርቀት የምትገኝና አውሮፓውያን ማንነታቸው ብዙ በማይፈተሽባት ሀገር ከስጋት ነፃ ሆነው ለመኖር የሚችል መሰለው። ዶክተሩ በአዲስ አበባ ውስጥ የተከበረ ፈረንጅ ሐኪም ሆኖ መኖር የቻለው ለ13 ዓመታት ብቻ ነበር። በ1964 ሚስቱ ወደ ጀርመን አቅንታ ናዚ ጀርመን ወንጀለኞችን እየተከታተለ ለፍርድ ያስቀርብ ለነበረው አይሁዳዊ ጋዜጠኛ ሳይመን ቪዚንታል ሹክ አለችው። ጋዜጠኛውም መረጃውን የናዚ የጦር ወንጀለኞችን ለፍርድ የሚያቀርበው አካል አሳወቀ። የወቅቱ የጀርመን መንግስት መረጃውን ለኢትዮጵያ መንግስት አስተላለፈ። ዶክተር ካርል በዘር ማጥፋት ወንጀል የሚፈለግ የናዚ አባልና እጁ በ10 ሺዎች ደም የተጨማለቀ ወንጀለኛ መሆኑን ኢትዮጵያ ሰማች። ሰምታም የጸጥታ አካላት ወደ ዶክተሩ ቤት ላከች። በዚህ መካከል ሰውየው ማንነቱ እንደተደረሰበት አወቀ። በፍጥነትም መኪናውን አስነስቶና ጠመንጃውን ይዞ ወደ ጅማ አቅጣጫ በረረ። አንድ ቦታ ሲደርስ መኪናውን አቁሞ ወንዝ ውስጥ ገባ። ማንም አያውቀኝም ብሎ በገመተበት ሀገር መጋለጡ አንድ ነገር የገለጠለት ይመስላል። የትም ቦታ ቢሄድ የደህንነት ስሜት ሊፈጥርለት እንደማይችልና መሸሹ ተስፋ እንደሌለው ብዙዎቹ የናዚ ከፍተኛ የጦርና ሲቪል ባለስልጣናት በደቡብ አሜሪካና ሌሎች ክፍለ ዓለማት ራሳቸውን ለውጠው ለመኖር ቢሞክሩም በሞሳድ እየታደኑ ለፍርድ ቀርበው ተገቢውን የሞት የዕድሜ ልክና የረጅም እስር ቅጣት ተላልፎባቸዋል። የቀሩት ደግሞ በሚስጥር በተደበቁበት ሀገራት ተገድለዋል። እዚህ ላይ የናዚ ቁንጮ ከሚባሉት ውስጥ የአዶልፍ ኤክማንን ጉዳይ ማንሳት ተገቢ ነው። ኦስትሪያና የጀርመን ዝርያ ያለው አዶልፍ ኤክማን የናዚ ከፍተኛ ባለሥልጣናትና የዘር ማጥፋት መሐንዲስ በመባል ይጠራል። በተለይ የሃንጋሪ ዜግነት ያላቸውን ከ430 ሺህ በላይ የሚገመቱ አይሁዶችን በጅምላ እንዲገደሉ ትዕዛዝ የሰጠ ሰው ነው። ናዚዎች እንደተሸነፉ አዶልፍ ኤክማን በአሜሪካ ጦር ተማረከ። በዓመቱ ከስራ አምልጦ ተሰወረ። ሰውየው ስሙን ወደ ሪካርዶ ክሌመንቴ ለውጦ አርጀንቲና ውስጥ ለ10 ዓመታት በሰላም ኖረ። የእስራኤሉ ሞሳድ በዓለም ተሸሽገው ይኖሩ የነበሩ የናዚ አመራሮችን በዓለም ዙሪያ የሚያነፈንፍበት ዘመን ነበር። እንደ አውሮፓ አቆጣጠር በ1960 ላይ ሞሳድ ከቦነስ አይረስ ጎዳና ላይ አፍኖ በሚስጥር ወደ እስራኤል ወሰደው። በቴሌቪዥን በቀጥታ በተላለፈው የኢየሩሳሌም ችሎት ከማጎሪያ ካምፕ የተረፉ ከ100 በላይ ምስክሮች ቃላቸውን ሰጡ። የሞት ፍርድ ተፈጻሚ ሆነበት። የዶክተር ካርል ባቦር ጣፈንታ ግን ከዚህ የተለየ ነበር። እጁን ለመስጠትም ሆነ ሌላ ሽሽት አላስፈለገውም። የያዘውን ጠመንጃ አቀባብሎ ራሱን ገደለ። በአካባቢው ለአደን የሚያልፉ ቱሪስቶች የዶክተሩን ሬሳ አይተው ለአካባቢ የጸጥታ አካላት አሳወቁ። በኋላም ሬሳው ተነስቶ ወደ አዲስ አበባ ተጭኖ መጣ። ጉለሌ በተለምዶ የፈረንጅ መቃብር በተባለ ቦታ አዲስ አበባ የሚገኙ በሁለተኛው የዓለም ጦርነት አሸናፊ ሀገራት አምባሳደሮችና ዲፕሎማቶች በተገኙበት ስርዓተ ቀብሩ ተከናውኗል። ዶክተር ካርል ባቦር ለ45 ዓመታት በዚች ምድር ተመላለሰ። የሰው ልጅ ከህመም ለመፈወስ የተፈጠረን ሙያ ተምሮ በ10 ሺዎች ለሚቆጠሩ ንጹሐን ሞት ምክንያት ሆነ። የሞቱን ዜና እንደ ኒውዮርክ ታይምስ እና ዋሽንግተን ፖስት የመሳሰሉት በዓለም አቀፍ ታዋቂ የሆኑ ሚዲያዎች በሰፊው ዘግቦታል። ሁሉም የዘራውን ያንኑ ያጭዳል እንዲል መጽሐፉ በሰዎች ህይወት ላይ የሰለጠነች ገዳይ እጁ ለራሱም አልተመለሰች። ሰላም ቆዩ።